እሺ የተከበሩ ደረሳው አብዲ እስቲ ስለ አንዳንድ ግብጽ ነገር ዛሬ በኢንተርቪው አምጥቼ ስለ ግብጽ ነገር ምን ይላሉ እስቲ? እንግዲህ ግብጽ ያው ሰሞኑን እቺ ግብጽ ናትማ ስሟ አዎ መስሪ ግብጽ ነው የማውቀው። እንግዲህ ግጣባትናች ገጣባ ሆነች ሀገር ሰሞኑን እኛ ላይ ኪላፍ እየፈጠረች ነው። እሺ ሀዲል አላህ ብለህ እንዲያው እኛ አረብኛውን እናጤነዋለን እየሰማነው አይደለም። ሰሞኑን አባይ ተመገደቡ ፊትን መታለን ትላለች። እኛ የስንት ዓመት ታሪክ ያለን ሰዎች እንዲህ በዋዛ እንዴት አድርገህ ትመታናለህ ብለን ደግሞ እኛ ምላሽ ለመስጠት ተዘጋጅተናል ኢንሻአላህ። ሀዲያ ነው ማለት ሀዲያ አሁን ግብጽ እኛን ለማጥቃት የፈለገችው በምን መንገድ መሰለን? ሰው በይሄ በእንትን በዘር ተከፋፍሏል፣ በሃይማኖት ተከፋፍሏል። ይሄ እንዲህ ካማጎን ያየ ጊዜ እንዲህ በጓሮ ዘር ላይ ጥልቅ ልበላለች። ሀዲያ እዚህን ጊዜ ነው የምለው እንግዲህ ደረሳው አብዲ የምለው ቢኖር ኢትዮጵያ አንዱና በዘር መከፋፈሉን በሃይማኖት መከፋፈሉን ትታ ለሀገሯ የሚበጃት በአንድነት ነው የምለው። ሀዲያ ይሄን የዘረኝነት በሽታ እንዲያንሳልና አላህ ብለ ደግሞ እኚህ በሽታ ይሄ ፖለቲከኛ አክቲቪስቱ ነው የሚሉት። ይሄ አክቲቪስቱ በአገር በውጭ አቀፍ ሆኖ ይለፈልፋል፣ ሰውን አከፋፈለው፣ ጨረሳቸው ማለት ነው። ጨረሳቸው እና አላህ ብለህ እንደው ግብጥንኛ አሁን ሲግብጥ እኮ ነው ለአላህ በኢትዮጵያ ህዝብ እንደው የተላይ ሆኖ ሽንቱን ብቻ ቢሸህ ተጣፋለ ወሰላታ ኮናል ወሰላታ ናታልኩ ይደርሰም እኮ ያስቀው እንደው አላህ ብለህ እኔ ለመሳቅ አይደለም በጣም ነው ያመረርኩት። ግብጥን የምለው መቼም በዘር መከፋፈሉን ትተን በሃይማኖት መከፋፈሉን ትተን ለሀገራችን ባንድ እንቁም ነው የምለው። አበዋ እና ሄና አለኝ ኢንሻአላህ። እንግዲህ ሌላ ነገር ተላላህ በዙ ሰናበት መሰለኝ። እንግዲህ እስቲ አንድ ትንሽ እንግዲህ አሳጥሬ ልጠይቅ ደረሳው አብዲ እስቲ በሳውዲ አረቢያ ያለውን እስቲ ስለ ትዳር ህይወት ምን ይላሉ? እስቲ እዚህ ጋር ያለውን ነገር በአጭሩ እስቲ ያብራሩልኝ ለነሱም ትምህርት እንዲሆን ይሄን ነገር እስቲ። እንግዲህ ስለ ሳውዲ ታነሳ የሳውዲ ትዳር መቼም አስቸጋሪ ነው። በአሁን ጊዜ አላህ ብለ ሰው ይፋታል ይጋባል፣ እኛም ግራ ነው ይገባል። እኔም አሁን ግራ ያጋባኝ ነገር መሰለህ አምስት ዕለት ኒካህ አስረን አጋብተናቸው ማክሰኞ መልሶ አፋቱን ነው የሚሉት። ሀዲያ ሰው ምን አስቀድም መሰለህ ፍቅርን ትቶ ስሜትን አስቀድም ማለት ሀገር እንግዲህ ይሄ ክፉ በሽታ ነው። ይሄ ክፉ በሽታ ነው። ስሜትን ነው የሚያስቀድመው፣ ፍቅር የለውም። ሀዲያ እንዲያው አላህ ብለህ ምን አለ መሰለህ ሰው እዛ ሀገር ትኖር ገንዘብ ዝም ብሎ ቢሰራ ይሻላል ነው የምለው። ሰው ጠቅላላ ውሸታማ አፍቃሪ ነው ብታይ እና ሄላለ ፈልጌ ነው። አበዋ አመሰግናለሁ። እንግዲህ ሀገራችን ሰላም ያለ አድርግልን ኢንሻአላህ። እንግዲህ ቻው ቢደሙ በሌላ ራስ እንመለሳለን። እንግዲህ አላህ ሰላም ያድርጎት አቶ አብዲ ደረሳው። በቃ እናመሰግናለን። አመሰግናለሁ። اللهم صل على محمد وعلى محمد وصلى الله